ትዳር በልጅነት በ1950 አካባቢ ጥላሁን ከስራ ሰዓት ውጪ ከጓደኞቹ ጋር ጊዜ የሚያሳልፋቸው ቦታዎች ፊት በር አካባቢ የሚገኝ አንድ ጠላ ቤት ነበር። አያቱ ወይዘሮ ነገየ አብደላ ንግድ ስራ ትምህርት ቤት ኮሜርስ አካባቢ ከወይዘሮ አባይነሽ ማዘንጊያ የመኖሪያ ቤት ቢገዙም ከስራ ሰዓት ውጪ የጥላሁን መቆያ ፊት በር ነበር። ከሀገር ፍቅር ማህበር ወጥቶ ክቡር ዘበኛ ከገባ በኋላ ከእነርሱ ቀደም ብሎ ከተቀጠሩት የክቡር ዘበኛ ባልደረቦች ጓደኞችን አፍርቶ ነበር። እንደ ቀድሞ በየዕለቱ አይገናኙ እንጂ ከፍሬው ኃይሉ ጋር ያላቸው ጓደኝነትም እንደቀጠለ ነበር። ጥላሁንና የክቡር ዘበኛ ባልደረቦች ከስራ ሲወጡ ጊዜ ለማሳለፍ ያችን ቤት የመምረጣቸው አንዱ ምክንያት ማሞ የሚባለው የባለጠላይቱ ባልተቤት ባልደረባቸው ስለሆነም ጭምር ነው። ባለጠላይቱ ወይዘሮ ማሞን ከማግባቱ አስቀድሞ ከነበራት ትዳር አንዲት ልጅ ወልዳለች። ልጅቱ ፈለቀች ትባላለች። ፈለቀች ከአቶ ማሞ ባትወለድም ኑሮዋ ከእናቷ ጋር እንደመሆኑ በእንጀራ አባቷ ስም ነበር የምትጠራው፣ ፈለቀች ማሞ እየተባለች። ጥላሁን ከጓደኞቹ ጋር እዚህ ቤት ሲውል በነፃነት ወጣ ገባ ስትል ከቤት ውጭም ከዚያ ሰፈር ልጆች ጋር ስትዘፍን ስለሚያያት ልጅ እግር ላይ አይኑ ያርፋል። ልጅቱ ቆንጆ የምትሰኝ አይደለችም። ቁመቷ አጠር፣ መልኳ ጠየም ያለ ቦራዳ ብጤ ናት። በዚያን ጊዜ የ13 ወይም የ14 ዓመት ልጃገረድ ብትሆን ነው። ጥላሁን እዚያ ሰፈር አድጎ ወደ መስሪያ ቤቱ ሲመለስ አሊያም ከስራ መልስ ወደዚያ ቤት ሲመጣ በየበዓሉ ሜዳ ላይ ተሰብስበው ሲዘፍኑ የሚያያቸው የሰፈሩ ታዳጊዎች ትኩረቱን ይስቡት ጀመር። ወጣቶቹ በኢትዮጵያ ሬዲዮና ማክሰኞና ሐሙስ በጠቅል ሬዲዮ ሲዘፍኑ የሚሰሟቸው ድምፃውያን አንዱ ጥላሁን ገሰሰ እንደሚባል ያውቃሉ። ነገር ግን ጥላሁንን በመልክ አያውቁትም። በአንድ የበዓል ዕለት ወጣቶቹ እንደወትሯቸው እየዘፈኑ ሳለ ጥላሁን ወደ እነርሱ ቀረብ በማለት ከአፋቸው ነጥቆ ድንገት በውብ ድምፁ አንጎራጎረላቸው። ልጆቹ መዝፈናቸውን አቁመው ያዳምጡት ጀመር። ዘፍኖ ሲያበቃ ራሱን አስተዋወቃቸው። በዚህ መልኩ ፊት በር አካባቢ ይገኝ በነበረው ሜዳ ላይ ተሰብስበው ከሚጫወቱት ታዳጊ ወጣቶች መካከል ከነ ግርማ ነጋሽ፣ አባይ በለጠ፣ አረጋይ አበራ እና አድነው ዓለሙ ጋር ተዋወቀ። በዚህ ጊዜ አካባቢ ከሙያ ጓደኞቹ ጋር የሚውልበት ቤት ልጅ ከሆነችው ፈለቀች ማሞ ጋር እየተግባቡ መጡ። ከልጅቷ ጋር እየተላመዱ ሲሄዱ ተዋደዱ። ከዚያም አልፈው ተጋብተው አብረው ለመኖር ወሰኑ። ጥላሁን ትዳር ለመያዝ እንደሚፈልግ ለወላጅ እናቱ ለወይዘሮ ጌጤነሽና ለአያቱ ለወይዘሮ ነገየ ነገራቸው። እነርሱም ትዳር የመያዝ ሐሳቡን ደግፈው ለጋብቻ ያሰባት ማን እንደሆነች የት እንደምትኖር ሳያውቁ ይሁን ወይ አይሁን ማለት እንደማይችሉ ነገሩት። ማንነቷንና አድራሻዋን አሳወቃቸው። ወይዘሮ ጌጤነሽና ወይዘሮ ነገየ ልጅቱን አይተው ቤተሰባዊ ሁኔታውን አጥንተው ተመለሱ። ከአቶ ፈይሳ ማስታወሻ እንደምንረዳው አቶ ፈይሳ የጥላሁን ገሰሰ አጎት ናቸው። ወይዘሮ ጌጤነሽ እና ወይዘሮ ነገየ በጥላሁን ምርጫ አልተደሰቱ። ስለዚህም ምርጫውን እንዳልወደዱለት ነገሩት። ጥላሁን አንድ ነገር ለማድረግ ከተነሳ የልቡን ካላደረሰ የሚያርፍ ሰው አልነበረም። እናም እናቱና አያቱ ምርጫውን ስላልወደዱለት ፈለቀችን የማግባት ውሳኔውን አላጠፈም። ይልቁንም ፈለቀችን ማግባት እንደሚሻ ለጓደኞቹ ነግሮ የነገር አባት ሆነው እንዲጠይቁለት ለመናቸው። ጓደኞቹም በነገር አባትነት ቀርበው ልጃችሁን ፈለቀችን ለወንድማችን ለጥላሁን በጋብቻ ስጡን በማለት ማሞና ባለቤቱን ጠየቁ። የፈለቀች ወላጆች ጥያቄውን ውድቅ አደረጉት። ሽማግሌዎቹም ለጥላሁን ይህንኑ መርዶ ይዘውለት መጡ። ማሞ አይሆንም አሉት። ጓደኞቹ በዛ ተስፋ ይቆርጣል ብለው ሳያስቡ አልቀሩ። ወላጅ እናቱና አያቱ ይሁንታ ሲነፍቁት ወደ ኋላ ያላለው ጥላሁን ግን የጋብቻ ጥያቄውን በወግ ካቀረበ ወዲህ ወደ ኋላ የሚልበት ምክንያት አልነበረው። እናቱና አያቱ ለጥላሁን ምርጫ ይሁንታ ለመስጠት ካልፈቀዱባቸው ምክንያቶች አንዱ የኑሮ ደረጃ ልዩነት ነበር። ጥላሁን ደግሞ በዚህ መለኪያ ልቡ የወደዳትን ልጅ መተው አልፈቀደም። እናም ለፍቅር ጥያቄ ሲል የእናትና አያቱን ፈቃድ ወደ ኋላ ትቶ በወጉ ላቀረበው ጥያቄ የተሰጠው ምላሽ አበገነው። አክብሬ በወግ በጠየቅኩ እንዴት የላኳቸውን ሽማግሌዎች አይሆንም ትላለህ? በማለት አቶ ማሞ ላይ አፈጠጠ። ይህ ሁኔታ የጥላሁንን ማምረር አመላካች ሆነ። ጥላሁን ማሞን ኃይለ ቃል ከተናገረ በኋላ እዚያ ቤት መግባቱን በማቆሙ ጓደኞቹ ጥያቄውን በድጋሚ እንዲያስቡበት ለፈለቀች ወላጆች ጠየቁለት። እኔ እናቱን ሐሳብ ይዤ ነው እንጂ የተናገርኩት፣ እንዲህ ካመረረ ግን የልጅቱ ወላጅ አባት ዘንድ ሄዳችሁ ብትጠይቁ ይሻላል። ለማንኛውም የወላጅ አባቷ ቃል ይሰማ አለ ማሞ። ሽማግሌዎቹ የፈለቀች አባት ዘንድ ሄደው ጥያቄውን አቀረቡ።
የፈለቀች ወላጅ አባት የሰጠው ምላሽ አብራኝ በማትኖር ልጅ ጉዳይ ላይ አልወስንም። ከኔ ዘንድ የምትኖር ቢሆን ኖሮ ደግሞ ለአዝማሪ ልድራት አልፈቅድም ነበር የሚል ሆነ። የጥላሁን የነገር አባቶች አዝማሪ በመሆናቸው የፈለቀች ወላጅ አባት የሰጡት ምላሽ ሳያበሽቃቸው እንዳልቀረ ይገመታል። እናም ከዚያ መልስ የፈለቀች እናት ቤት በመምጣት እንግዲህ ወላጅ አባቷ በአንድ በኩል አያገባኝም ነው የሚሉት፣ በሌላ በኩል በእኔ ስር የምታድር ቢሆን ኖሮ ለአዝማሪ አልድርም ነበር ብለውናል በማለት ውሳኔው በእነርሱ እጅ መሆኑን ነገሯቸው። ይህ ምላሽ የፈለቀች የሥጋ አባት በልጅቱ ጉዳይ መወሰኑ ለእናቲቱ የተወው መሆኑን አስረገጠና ለጥላሁን ጉዳዩ ገራለት። ፈለቀች ምንም በዕድሜ ልጅ ብትሆን ጥላሁንን መሰል መልክና ቁመናው ያማረ ወጣት ሰፈር ውስጥ አብረዋት ሲዘፍኑ ከሚውሉ ብዙ ልጃገረዶች መሃል እርሷን ለትዳር መምረጡ የልጅ ልቧን እንደሚያሞቀው መገመት ይቻላል። ጥላሁን ከራሱና ከፈለቀች ቤተሰቦች የገጠሙትን ተቃውሞዎች ተቋቁሞ በመጨረሻ ፈለቀችን የማግባባት ህልሙ እውን ሊሆን ተቃረበ። እናም ምርጫውን አክብረው እንዲድሩለት ለእናቱና ለአያቱ አሳሰባቸው። ወይዘሮ ጌጤነሽና ወይዘሮ ነገዬ እኛ ትሁን ያላልናትን ብለው የአንድ ልጃቸውን ሰርግ ከመደገስ ወደ ኋላ አላል። በጥር ወር 1950 ጥላሁንና ፈለቀች በሰርግ ተጋቡ። ጥላሁን ከፈለቀች ጋር ትዳር ሲመሰርት ዕድሜው 17 ዓመት ከ4 ወር ነበር። በእነርሱ ቤተሰብ በኩል ሰርጉ ኮሜርስ አዲስ አበባ ንግድ ሥራ ኮሌጅ አካባቢ በወይዘሮ ነገዬ አብደላ ግቢ ውስጥ ዳስ ተጥሎ ተከናወነ። ስመ ጥሩ የክራር ተጫዋችና የትዝታ ጎርጓሪ የ10 አለቃ ካሳ ተሰማ፣ በዘመኑ ድምፃዊ ተወዛዋዥና አኮርዲዮን ተጫዋች የነበረው የ50 አለቃ ሸዋንዳኝ ወልደየስ እንዲሁም ድምፃዊ ሳቱ ተሰማ የጥላሁን ሚዜዎች ሆነው ሲሰለፉ፣ ፈለቀችም በ3 ሚዜዎቿ ታጅባ ተሞሸረች። አቶ ፈይሳ የጥላሁን ሰርግ ሲቃረብ አዲስ አበባ መጥተው በጋብቻቸው ዙሪያ ከወይዘሮ ነገዬ ጋር ሐሳብ ተለዋውጠው ደብረ ብርሃን ተመልሰው ነበር። በሰርጉ ላይ ለመገኘት ለጉዞ በሚነሱበት ዕለት ግን ፈጽሞ ያልታሰበ ክፉ አጋጣሚ ተፈጠረ። የመጀመሪያ ልጃቸው አባይነህ ፈይሳ ትምህርት ቤት ውሎ ወደ ቤት ሲመለስ ለመኖሪያ ቤታቸው የተዘረጋው የኮረንቲ ገመድ ተበጥሶ ሽቦው መሬት ላይ ወድቆ ተመለከተ። ይህንን የኮረንቲ ገመድ መንካት ሊያስከትል ስለሚችለው አደጋ ያልጠረጠረው አባይነህ ሽቦውን ለማንሳት በመሞከሩ በኮረንቲው እሳት ተይዞ ሕይወቱ ወዲያው አለፈች። በዚህ ሳቢያ አቶ ፈይሳ በጥላሁን ሰርግ ላይ ለመገኘት አልቻሉ። አእምሮ ብሩህ ለነበረው የበኩር ልጃቸው ልዩ ፍቅር እንደነበራቸውና ድንገተኛ ህልፈቱ ከባድ ሐዘን እንደፈጠረባቸው በግለ ሕይወት ታሪካቸው ላይ የጻፉት አቶ ፈይሳ አጋጣሚው ሰርጉንም ሐዘኑንም አላገናኘም በማለት በጥላሁን ሰርግ ላይ ያልተገኙበትን ምክንያት ገልጸዋል። ጥላሁንም ሙሽራ እንደመሆኑ በአቶ ፈይሳ ልጅ ቀብር ላይ አልተገኘም። የጥላሁንና የፈለቀች ጋብቻ በጥላሁን ቤተሰብ በኩል የአያቱንም ሆነ የእናቱን ይሁንታ ለማግኘቱ ሁለቱ ቤተሰቦች የጎሪጥ እንዲተያዩ አደረገ። በተለይ ወይዘሮ ጌጤነሽ ከፈለቀች ወላጅ እናት ጋር ከመቀራረብ ይልቅ በቃላት እስከ መወራረፍ ይደርሱ እንደነበር የፈለቀች አንደኛ ሚዜ የነበረችው ወይዘሮ ሸዋዬ ወርቁ በእቴጌ መጽሔት ላይ ተናግራለች። ጥላሁንና ፈለቀች በቤተሰቦቻቸው የእርስ በርስ መጠላላትና መናቆር ሳይታወኩ ጥላሁን በተከራየው ቤት በፍቅር መኖራቸውን ቀጠሉ። በትዳር አብረው ሲኖሩም አንድ ልጅ ወለዱ። ነገር ግን ልጁ ገና ጨቅላ ሳለ በጠና ታመመና ሞተ። በ1951-52 ጥላሁን በተቀጠረበት የክቡር ዘበኛ ኦርኬስትራ ከፍተኛ መነቃቃት ተፈጥሮ ነበር። ኦርኬስትራውና ድምፃውያኑ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ቦታቸውን ለመቆናጠጥ ሌት ተቀን መትጋት ጀምረዋል። በዚህ ጊዜ በሳምንት 2 ቀን ማክሰኞና ሐሙስ ከ11 ሰዓት ጀምሮ የክቡር ዘበኛ ድምፃውያን ዘፈኖችን ለሕዝብ የሚያስደምጠው የጠቅል ሬዲዮ ሰፊ አድማጭ እያገኘ ነበር። የሙዚቃ ክፍሉ ባልደረቦችም ቶሎ ቶሎ አዳዲስ ዜማዎችን ወደ ብዙሃኑ አድማጮች ለማድረስ በመጓጓት ጠንክረው ይሰሩ ነበር። ጥላሁን ገሰሰ፣ ብዙነሽ በቀለ፣ ተፈራ ካሳ፣ እሳቱ ተሰማና ተዘራ ኃይለ ሚካኤል የሚባሉት ስሞች በሳምንት 2 ቀን የሚሰራጨውን የጠቅል ሬዲዮ በሕዝብ ተወዳጅ ያደረጉት። በክቡር ዘበኛ ኦርኬስትራ ውስጥ የጥላሁን ዘፋኝነት ተሰጥኦ እየታወቀ መጣ። በሕዝብ ዘንድም በተለይ የጥላሁን፣ የተፈራ፣ የእሳቱና የብዙነሽ ድምጾች ተለይተው መታወቅና መወደድ ጀመሩ። ወንዱም ሴቱም ጥላሁን ገሰሰ ማለት ሲጀምር፣ ወጣት ሴቶች በመልክ የማያውቁትን ጥላሁንን ለማየት መጓጓት ሲጀምሩ፣ ይልቁንም በ15 ቀን አሊያም በወር 1 ቀን በክቡር ዘበኛ መሐንዲስ ግቢ ሜዳ ላይ በሕዝብ የሚቀርበውን የሙዚቃ ዝግጅት በርካታ የአዲስ አበባ ሕዝብ እየታደመ ጥላሁንን ማየትና መውደድ ሲጀምር
ሁኔታው ልጅ እግሯን ፈለቀችን እረፍት ነሳት። እያደር የቅናት ስሜቷ እየበረታ በመሄዱ ችላ እየተባልሁ ነው የሚል ስሜት አደረባት። በዚህ ስሜት የመነጨ ኩርፊያዋን ለመግለጽ በማሰብ ይመስላል አንድ ቀን ለጥላሁን ሳትነግረው ቤቱን ጥላለት ወደ እናቷ ሄደች። ጥላሁን ስራ ውሎ ቤቱ ሲመጣ ፈለቀች የለችም። አሁን ትመጣለች ብሎ ቢጠብቅም የውሃ ሽታ ሆነች። ምናልባት እርሷ ይህን ያደረገችው የኩርፊያዋን ጥናት ለመግለጽ ወላጆቿ ቤት ድረስ መጥቶ ለምኖና አባብሎ እንዲመልሳት ፈልጋ ይሆናል። ነገር ግን ይህ እርምጃዋ የሁለቱ ትዳር ማክተሚያ ሆነ። ጥላሁን ፈለቀችን አግብቶ 3 ጉልቻ ለመመስረት እንዳልተጋ ባዶ ቤት ጥላለት መሄዷ በፈጠረበት ከመጠን ያለፈ ብስጭት ፈለቀችን ዳግመኛ ላያስባት፣ ዳግመኛ ስሟን እንኳን ላያነሳ የማለ እስኪመስል ድረስ ከአእምሮ መዝገብ አወጣ። ከዚህ በኋላ ጥላሁንና ፈለቀች በምንም አጋጣሚ አልተገናኙ። ወይዘሮ ፈለቀች በግንቦት 2001 ከጥላሁን ህልፈት በኋላ ታትሞ ለወጣው እቴጌ ወርሃዊ መጽሔት በሰጠችው ቃለ ምልልስ ይህንን ከማረጋገጥ ባሻገር አንድ ተጨማሪ ሀቅ ይዟል። እቴጌ ከተለያያችሁ በኋላ መቼ ተገናኛችሁ? ፈለቀች አሁን በቅርቡ። እባክህ ተቸግሬያለሁ እርዳኝ ብዬ ግርማ ነጋሽን ላኩበት። ጥላሁንም እኔ አላውቃትም ፈለቀች የምትባል ሚስትም የለችኝም ብሎ ሲሸኘው እኔም ተናድጄ ተውኩት። እቴጌ እንደዚህ ያለው ለምን ይመስሎታል? ፈለቀች ምን አውቃለሁ፣ ለምን በሰላም ሳንለያይ ከቤት ወጣች ብሎ ሊሆን ይችላል። ወይዘሮ ፈለቀች ጥላሁን እኔ አላውቃትም ፈለቀች የምትባል ሚስትም የለችኝም ያለበትን ምክንያት አውቃለች። ያላወቀችው ባዶ ቤት ጥላለት መሄዷ ለጥላሁን እጅግ መጥፎ ትውስታን የሚቀሰቅስ አሳማሚ እርምጃ መሆኑና ፈለቀች ይህን ልታውቅ የምትችልበት ምንም መንገድ አልነበረም። በመደበኛ ሁኔታዎች አኳያ ሲታይ የፈለቀች ድርጊት የትዳር ገመድ እስከ መበጠስ የሚያደርስ ላይሆን ይችላል። ነገር ግን በልጅነት ዕድሜ ባለፈበት ቤተሰባዊ ቀውስ ከተገነባው የጥላሁን ስነ ልቦና አኳያ ሲመዘን ይህ የፈለቀች ቤት ጥሎ የመሄድ እርምጃ በጥላሁን ላይ ከፍተኛ ድንጋጤና ቁጣ መቀስቀሱን መረዳት ይቻላል። እንዲህም ሆነና ጋብቻው በተመሰረተ በ3ኛ ዓመቱ ፈረሰ። ጋብቻ የፈጸመበትን ዕድሜ መነሻ ባደረገ ግምት በጥላሁን ሕይወት የመጀመሪያይቱ ሴት ፈለቀች ሳትሆን አትቀርም። ወይዘሮ ፈለቀች ጥላሁን ባረፈ ማግስት በጠና ታማ ከተኛችበት አልጋ ላይ ሆና ለእቴጌ መጽሔት በሰጠችው ቃለ ምልልስ የልጅነት የመጀመሪያው ነኝ የመጀመሪያዬ ነው ስትል ገልጻለች። ፈለቀች ከጥላሁን ጋር ትዳር ስትመሠረት ዕድሜዋ በእርሷ ግምት 13 ነበረ። በጥላሁን እይታ የልጅነት ትዳራቸው የመፍረሱ ምክንያት እርሷ ነች። ይህን ሁኔታ ታሳቢ አድርገን በክቡር ዘበኛ የሙዚቃ ክፍል ስለ ሁለቱ ትዳር የሚያውቁ የጥላሁን ባልደረቦች እንደነበሩ ስናስታውስ በ1957 ጥላሁን የተጫወተው ትዳር አስጠላሽ በልጅነት የተሰኘ ዘፈን ግጥሙ የጥላሁንን የመጀመሪያ ትዳር መነሻ አድርጎ የተደረሰ ሳይሆን አይቀርም ያሰኛል። የግጥሙ ደራሲ ገዛኸኝ ደስታ ነው። እርግጡን ለመበየን የሚያበቃ መረጃ ባናገኝም ቢያንስ ከዚህ በላይ ካነበብነው ታሪክ የመነጨ ይመስላል ለማለት አይገደን። በክቡር ዘበኛ ኦርኬስትራ ውስጥ የራስ ወይም የሥራ ባልደረባን ሕይወት ገጠመኝ አድርገው ከተጻፉ ግጥሞች በጥላሁንና በሌሎችም ድምፃውያን መዜማቸው ይታወቃል። ለማንኛውም በትዳር አስጠላሽ በልጅነት ግጥም ውስጥ የሚገኙ ስንኞችን ከዚህ በላይ ከተተረከው የጥላሁን የመጀመሪያ ጋብቻ ሂደትና ፍጻሜ ጋር አቆራኝተን እናንብበው። ትዳር ያስጠላሽ በልጅነት ምን ያስባል ያንቺ ስሜት፣ ከቤት ውጪ እውን ያሰኘሽ ምን ያሻዋል መንፈስሽ፣ በውበት ወይም በጠባይ እንዳንቺ የለም በዓለም ላይ እያልኩኝ በጣም ስደሰት ጥለሽኝ ሄድሽኝ በድንገት፣ ምክር ቃሌን ሳትሰሚኝ ያንቺን ስሜት ሳትረጅኝ፣ የትዳር ቤቴን አፈራርሰሽ ዋዛ አደረግሽውና ሄድሽ። በጥሩ ተግባር ለመጠራት አልተቻለም ባንቺ መኩራት፣ በቅቶኛል አይታየኝ ፊትሽ፣ ከኔ ሌላ ካሰበ ልብሽ፣ ሂጂ በይቅናሽ ካሰብሽበት፣ ተፈጽሞልሽ ያንቺ ምኞት ትዳር ሲይዙት እንደሚጥም፣ ፍቅር እንዲህ አለው በጣም በጣም። ጥላሁን ከፈለቀች ጋር ከተፋታ ከጥቂት ጊዜያት በኋላ ከክቡር ዘበኛ ባልደረቦች ጋር ተፈሪ መኮንን ትምህርት ቤት አቅራቢያ ቤት በመከራየት መኖሪያ ሰፈር ቀየረ። በአዲሱ ሰፈሩ ከጓደኞቹ ጋር በላጤነት ጥቂት ጊዜ ከኖረ በኋላ ግን ዳግም ትዳር እንዲል ካሰኘችው ውብና ትሁት ልጅ ጋር ተዋወቀ። የመጀመሪያ ባለቤቱ